ሰላም ቅዱሳን እንዴት ናችሁ? ይሄ መልእክት የሚመለከተው ከዚህ በፊት ከጌታ ጋር ጥሩ ህብረት ኑሯችሁ በመሃል ከጌታ ጋር ያላችሁ ህብረት ለተመታ ሰዎች እና ደግሞ እንደ በፊቱ መሆን እፈልጋለሁ፣ እንደ በፊቱ ከጌታ ጋር ያለኝን ህብረት መመለስ እፈልጋለሁ፣ ነገር ግን ከበደኝ ለምትሉ ሰዎች ነው ይሄንን መልእክት ሼር ማድረጋችሁ እና እሱም ምንድነው ከዚህ በፊት በጣም አሪፍ የጸሎት ህብረት ኑሮን ከጌታ ጋር ጥሩ ጊዜ ኑሮን የምንጸልይ ከነበረ አሁን ግን ያንን ህብረት መመለስ አቃተኝ የምንል ከሆነ አንድን ሀሳብ ላካፍላችሁ ነው የመጣሁት። እሱም ምንድነው አንድን ነገር ቶሎ ይሆናል ብላችሁ አጠብቁ። የትኛውም ነገር ፕሮሰስ ይፈልጋል፣ ጊዜ ይፈልጋል። ከዚህ በፊት በጣም ጥሩ የጸሎት ህብረት ከነበራችሁ ከጌታ ጋር አሁን ላይ ያንን ለመመለስ ጊዜ ይፈልጋል። መጸለይ፣ እንቅልፋችሁን ሳክሪፋይ ማድረግ፣ የተለያየ ነገር መስዋዕትነት ስለሚጠበቅባችሁ ስለዚህ አንድ ብላችሁ ዛሬ 15 ደቂቃ መጸለይ ጀምሩ። ነገ ደግሞ 30 ደቂቃ ያደረጋችሁ በፊት የነበራችሁበትን ህብረት መመለስ ትችላላችሁ። በአንዴ ግን ያንን ነገር እመልሳለሁ ካልን ለመመለስ ልንቸገር እንችላለን። ስለዚህ ከትንሽ ጀምሩ። በፊት ከጌታ ጋር የነበራችሁ ህብረት ይመለሳል ማለት ነው።